መልእክት አለኝ ለሚሰማ ሰው። እግዚአብሔር ያገለገሉትን ጥሎ አያውቅም። እግዚአብሔር የታመኑበትን ረስቶ አያውቅም። እግዚአብሔር አምላክ ዘመናቸውን የሰጡትን እነዛን አሳፍሮ አያውቅም። በደንብ የሚሰማ ሰው ካለ ደግሞ አሜን ይበል። እግዚአብሔር አይጥልም፣ እግዚአብሔር አይረሳም። እናንተ ይረሳ ዘንድ አመፀኛ አይደለም፣ ይረሳ ዘንድ ሰው አይደለም። የጸለያችሁትን ጸሎት፣ የገባላችሁን ተስፋ፣ በሱ ላይ ያኖራችሁትን እምነት እግዚአብሔር ይረሳ ዘንድ ሰው አይደለም፣ አመፀኛ አይደለም። የዚህ ማለዳ መልእክታችሁ ይሄ ነው። ማን በሚቀጥለው ሳምንት እንደሚጎበኝ አላውቅም። በምን አቅጣጫ እግዚአብሔር ወደ እናንተ ቤት እንደሚመጣ አላውቅም። ነገር ግን ዛሬ ወደዚህ ቤት የመጣችሁት እንደ ልማዳችሁም ቢሆን እነ ኤልሳቤጥ ጋር እነ ዘካርያስ ጋር ልክ በልማዱ በጣው ክፍል ቀን በዛ ቀን እግዚአብሔር እንደመጣ ልክ እንደዛ ወደ ተዘጋው ነገራችሁ ይመጣል፣ ወደ ሞተው ነገራችሁ ይመጣል።